ህይወት እንዲናት ባለፉት 6 ዓመታት ዶክተር ፕራቲክ ጆሺ ለንደን ውስጥ ይኖሩ ነበር። በስደት በሚኖሩበት ሀገር ሆነው ህንድ ውስጥ ከሚኖሩት ባለቤታቸውና 3 ታዳጊ ልጆቻቸው ጋር ወደ ለንደን አመተው የተሻለ ህይወት የመገንባት ለረጅም ጊዜ ሲያልሙ ሲያቅዱ ቆይተዋል። ለአመታት ከዘለቀ እቅድ የቪዛ የመኖሪያ ፍቃድ ሰነዶች ዝግጅትና ትግስት በኋላ ያ ህልም በመጨረሻ እውን ሊሆን ተቃረበ። ከ2 ቀናት በፊት ልክ እንደ እርሳቸው የህክምና ባለሙያ የሆኑት ባለቤታቸው ዶክተር ኮሚቪያስ ከህንድ ከሚሰሩበት መስሪያ ቤት ስራቸውን ለቀው ለለንደኑ ጉዞ ተዘጋጁ። ወዳጅ ዘመድ ጓደኛ ተሰናበቱ። የእሳቸውም የልጆቻቸውም ሻንጣዎች ተዘጋጁ። ለወደፊት ስለሚሰንቁት ህይወት በተስፋ ተሞልተው ጉዞ ወደ ለንደን ለመጀመር መንገዶች ሁሉ ወደ ኤርፖርት ሆነ። ዛሬ ጠዋት 5ቱም የቤተሰብ አባላት በተስፋ በደስታና በእቅዶች ተሞልተው የበራ ቁጥር ኢንዲያ 171ን ይዘው ወደ ለንደን ለመሄድ ተሳፈሩ። አውሮፕላን ውስጥ የምታዩትን ፎቶ ተነሱና ለዘመዶቻቸው ሁሉ ላኩ። ወዳጅ ዘመድም በሰላም ግቡ ብሎ መልካሙን ሁሉ ተመኘ፣ መረቃቸው። የመጨረሻው ፎቶም የመጨረሻው ስንብት እንደሆነ ግን ማንም አላወቀም። አዲስ ህይወት ለመጀመር በተስፋ አውሮፕላን ላይ የተሳፈሩት የዚህ ቤተሰብ አባላት ግን ለንደን ሊደርሱ አልቻሉም። አውሮፕላኑ ገና እንደተነሳ ተከሰከሰ። አንዳቸው በህይወት አልተረፉም። በዛች ቅጽበት ውስጥ የህይወት ዘመን ህልሞቻቸው ሁሉም ወደ አመድነት ተቀየረ። ህይወት በሚያስደነግጥ ሁኔታ ምን ያህል ተሰባሪ እንደሆነች የሚያስታውስ አሰቃቂ ገጠመኝ ሆኖም ተመዘገበ። የምትገነባው ሁሉም፣ የምትመኘው ሁሉም፣ የምትወደው ሁሉም በክር ላይ እንደተንጠለጠለ ነው። ስለዚህ እስከምትችል ድረስ ኑር፣ ውደድ፣ ደስታ ነጋገኛለሁ ብለን ዛሬን አታሳልፍም። ስኪን ዳክተር የተባሉ ፌስቡከኛ ከጻፉትና ቫይራል ሆኖ እየተሰራጨ ካለ ጽሑፍ ላይ የተወሰደ። እዛው ላይ የተሰጠ ቫይራል የሆነ ኮሜንት ደግሞ እንደዚህ ይላል። ህይወት ለመተንበይ የሚያስቸግር ድንበር አላት። እያንዳንዱን ሰከንድ በጸጋ ኑር። ለረፍት ቦታ ቀይረ ቫኬሽን ላይ ብትሄድ አሸባሪዎች ይተኩስብሃል። የቡድን ድል ለማክበር ስታዲየም ብትሄድ መረጋገጥ ይከሰታል። ዝም ብለን ህይወትን የምትኖር ከሆነ እንደ ኮቪድ ያለ ወረርሽኝ ይመታሃል። ከጓደኛ ወይም ከቤተሰብ ጋር እየሄድክ ከሆነ ድንገት የልብ ድካም ይመታሃል። ብታገባ ሚስትህና ውሽሟ ይገሉሃል። በባቡር ብትጓዝ ባቡሩ ከሃዲዱ ይወጣል። መንገድ ላይ ብትሄድ የነዳጅ ጫኝ ቦቴ መኪና ተበጥሶ በሳት ያቃጥልሃል። መኪና ብትነዳ ወይም በብስክሌት ብትጋለብ በመንገድ ላይ ባሉ ጉድጓዶች ምክንያት አደጋ ይደርሳል። በአውሮፕላን ብትበር ይከሰከሳል። ቤት ብትቀመጥ ብታጠና ወይም ሆስቴል ውስጥ ብትኖር አውሮፕላን በአንተ ላይ ይወድቃል። ከዚህ ሁሉ አንጻር ለሰው ልጅ መልካም ሰላማዊ ህይወት የመኖር እድሉ ምን ያህል ነው? ምላሹን እናንተ ስጡበት። ህይወት የማይገመት ነውና እያንዳንዱን ቅጽበት በጸጋ ኑሩ።